ሰላም ጤና ይስጥልን። ይህ ተስፋ ነጋሪው ፕሮግራማችን ነው። ተስፋ የሚሆኑንን ስንቅ የሚሆኑንን አንዳንድ ታሪኮች እናወራለን። የዛሬው ባለ ታሪካችን ለ73 ዓመት በፍለጋ ያልተገኘው ልጅ ነው። ይህ ልጅ ሉዊዝ ይባላል። ሉዊዝ ገና የ6 ዓመት ታዳጊ በነበረበት ሰዓት እንደ ማንኛውም ልጅ ከታላቅ ወንድሙ ከሮጀር ጋር በአካባቢያቸው ወደሚገኝ አንድ ፓርክ ሄደው እየተጫወቱ ነበረ። ሮጀር የ10 ዓመት ልጅ ሲሆን ሉዊዝ ደግሞ 6 ዓመቱ ነው። በጨዋታቸው መካከል አንዲት አረንጓዴ ሹራብ የለበሰች ሴት ወደ ሉዊዝ ትቀርብና ለምን ከረሜላ አልገዛልህም ብላ ትለዋለች። ሉዊዝም እንደ ማንኛውም ልጅ ከረሜላ ሲገኝ ደስተኛ ሆኖ ጥያቄዋን ተቀበለ። ሴትዮዋም ኦኬ እንደዛ ከሆነ አብረን እንጓዝ ትለውና አቅራቢያቸው ወደሚገኝ ሱቅ ይዛው እንደምትነግረው ትሄዳለች። ሮጀር ግን ለምን ለሉዊዝ ብቻ ለምንድነው ለኔ የማይገዛልኝ ብሎ ከኋላቸው ይከተላቸዋል። እያያቸው በጣም ረጅም ርቀት ተጓዙ። ሮጀርም ይሄ ነገር ልክ እንዳልሆነ ይሰማውና ወደ ቤት ተመልሼ ይሄን ጉዳይ መናገር አለብኝ ብሎ ይላል። ሮጀርም በፍጥነት ወደ ቤት ይመለስና ለእናቱ ይነግራታል። እናቱም በጣም ተደናግጣ ወደ አቅራቢያው ወደሚገኘው ፓርክ ምናልባት አገኘው ይሆን ብላ ሮጣ ትወጣለች። ነገር ግን ብትፈልግ ልጇን ሉዊዝን ልታገኘው አልቻለች። በዚህም ተደናግጣ እናቷ አካባቢዋ ወደሚገኝ አንድ የፖሊስ ጣቢያ ታመራና ይህንን ነገር ትናገራለች። ይህ ድርጊት የተደረገው በ1951 ነው። በዛ ጊዜ ይህ ነው ተብሎ የሚባል ምንጭ ሊገኝበት የሚችል ነገር አልነበረም። ሰርቪላንስ ካሜራ የለም፣ የተለያዩ ቴክኖሎጂዎች የሉ። ያላቸው አንድ ነገር ይሄ የ10 ዓመት ታዳጊ ለእናቱ የነገራት መረጃ ብቻ ነው። አረንጓዴ ያደረገች ሴት። በዚህም መረጃ ፖሊስም እናትም ፍለጋ ይጀምራሉ። በአካባቢው ያሉ ሁሉም ሰዎች አንድ ላይ በመሰባሰብ ይህን ልጅ ለማግኘት ፎቶውን ይዘው ፍለጋ ይወጣሉ። ነገር ግን ቢፈለግ ለወራቶች ያህል ያለ ድካም ቢፈልጉት ሊያገኙት አልቻሉ። ሁሉም ተስፋ ሲቆርጡ፣ ተስፋ ያልቆረጡት እናት ግን በየቀኑ ልጃቸው እንዴት እንደሆነ ፖሊስ ጣቢያ እየሄዱ ይጠይቃሉ። ወራቶችን በወለዱ ቁጥር የእናትየው ወደ ፖሊስ ጣቢያ መመላለስም ከቀናት ወደ ሳምንት፣ ከሳምንት ወደ ወራት፣ ከወራት ደግሞ ወደ ዓመታት ይሆናል። ነገር ግን እናት እድሜያቸው ገፍቶ ለሞት እስከደረሱበት ጊዜ ድረስ በየዓመቱ ስለ ልጃቸው ለመጠየቅ ወደ ፖሊስ ጣቢያ ያመሩ ነበር። ነገር ግን ፖሊስ ጣቢያ ምንም ያህል ማድረግ ቢችል ያገኘው ምንም ፍንጭ የለም። ስለዚህ እናቱ ወደዛ ፖሊስ ጣቢያ በመጡ ቁጥር የፖሊስ ጣቢያው ምላሽ ምንም አዲስ ነገር የለም የሚል ነበር። እናትም 54 ዓመት ሲሞላቸው ከዚህ ዓለም በሞት ይለያሉ። ይሄ ከሆነ ከረጅም ዓመታት በኋላ አንዲት በነ ሉዊዝ ቤተሰብ ውስጥ ሉዊዝ አጎታ የሆነች ሴት እድሜዋ 63 የሆነ አሊዳ የምትባል ሴት የአንሲስተር ዲኤንኤ ቴስት እንዲሁ ለቀልድ ትሞክራለች። ነገር ግን የሚያስገርም ነገር ያጋጥማታል። አሊዳ በሞከረችው ሙከራ አንድ ሰው 23% ከሷ ጋር በዲኤንኤ እንደሚተሳሰር ታያለች። ይሄም በጣም ያስገርማትና ምን አይነት አጋጣሚ ነው ብላ ለዛ ሰው መልእክትን ታስቀምጥለታለች። ምክንያቱም ይሄ አንሲስተር ዲኤንኤ ቴስት የተባለው ግሩፕ በዲኤንኤ የተገናኙ ሰዎች መልእክት መለዋወጥ እንዲችሉ የሚያመቻችበት መንገድ ነበረውና ምንም ያህል መልእክት ብታስቀምጥ ለመልእክቷ ምላሽን አላገኘችም። እሷም ይሄን ነገር ችላ ብላ ትተዋለች። ነገር ግን ከ4 ዓመት በኋላ በሆነ የቴሌቪዥን ቻናል ስትመለከት ስለ ዲኤንኤ ቴስት ትዝ ይላትና ይህንን ሰው ለምንድን ድጋሚ መልእክት አላስቀምጥም ብላ ወደዛ ትመለሳለች እና መልእክትን ታስቀምጣለች። ከዛ ግን በጣም ውስጧን ጥያቄ ሲፈጥርባት እስኪ ቆይ ምናልባት ይሄ ሰው ማን እንደሆነ ማረጋገጥ ብችልስ ብላ ወደ ሶሻል ሚዲያ አካውንቱ ወደ ተለያየ ስፍራ እየሄደች ስለዚህ ሰው ለማጣራት ትሞክራለች። በእርግጥ እቺ ልጅ ሉዊዝ በጠፋበት ጊዜ ገና ታዳጊ ነበረች። የሉዊዝን የትንሽነት ፎቶውን ነበር ያላት። ግን ሙከራዋ እንዲሁ ከመና አልቀረም። በተለያየ ሙከራዋ የሉዊዝን የትንሽነት ፎቶና
በአጋጣሚ ሶሻል ሚዲያ ላይ የሚገኝ አንድም ፎቶ በማመሳሰል ጥርጣሬ ይገባታል። ከዛም ተነስታ ወደ ፖሊስ ጣቢያ ትሄድና ይህንን ጥርጣሬዋን ለፖሊሶች ትሰጣለች። ፖሊሶችም ያልተዘጋ ኬዝ ስለሆነ ከ73 ዓመት በኋላ ድጋሚ ይህንን ኬዝ ለማየት ይሞክራሉ። በጣም በሚገርም ሁኔታ ይህንን ሰው ትሬስ ያደርጉና ያገኙታል። ከዛ በኋላ ያለውን መረጃ ሁሉ ይነግሩታል። ሉዊስ ግን በዚህ ሁሉ ሂደት ውስጥ የሚያውቀው አዶፕትድ እንደሆነ እንጂ እንደተሰረቀ አያውቅም ነበር። ፖሊሶቹም ወደ እሱ መጥተው በ6 ዓመትህ ከፓርክ ውስጥ ተሰርቀህ እንደነበርና እንዲህ አይነት መረጃዎች አሉ ብለው ወደ እሱ ያቀርቡለታል። እናም ከዚህ ሴት ጋር የዲኤንኤ ቴስትን እንዲያደርግ ግፊትን ያደርጋሉ። ሉዊስም እሺ ብሎ ያንን የነሱን ጥያቄ ይቀበላል። በሚገርም ሁኔታ አሊዳ ሉዊስ አጎቷ ሆኖ ይገኛል። ሉዊስም ከ73 ዓመት በኋላ ገና በ6 ዓመት እያለ ጥሏቸው ወደ ሄደው ተሰርቆ ከጠፋበት ስፍራ ወደ ቤተሰቦቹ ሀገር ተመለሰ። የማያውቃቸውን ቤተሰቦቹን፣ የማያውቁትን ወዳጆቹን አብሯቸው አሳለፈ። ግን አንድ ትውስታ ነበረው። የ10 ዓመት ወንድሙ ሮጀር። ሉዊስ እና ሮጀር ሲገናኙ ከ73 ዓመት በኋላ ይህን ይመስሉ ነበረ። ወዳጄ፣ በህይወትህ በሚሆነው ነገር ያለፍክበት ባለው ነገር ላይ ተስፋ አትቁረጥ። ምንም ይሁን ምን ግን እግዚአብሔር ቀን አለው። ተስፋ ነጋሪዎች ነን።